ከአዲስ አበባ ሰሜን ምዕራብ አቅጣጫ እየተጓዝን ነው ወደ ተራራማውና ነፋሻማው አካባቢ። በመንገዳችን ግራና ቀኝ ከተማችንን እየቃኘን በተለይ የባህል አልባሳት የሆኑት የሸማ ውጤቶች መሸጫ ሽሮ ሜዳን ግራና ቀኝ እየተመለከትን የጥበብ ሰሪ ጥበበኞቻችንን እያሰብን የእንጦጦን ተራራን መውጣት ጀምረናል። ከሽሮ ሜዳ አልፈን የሚስተዋሉ ስፍራዎችን፣ የመኖሪያ አካባቢዎችን፣ ህሙማንን ይማርልንና የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታልን እስከ ቁስቋም ማርያም አካባቢ ያሉትን ስፍራዎች አሁንም ግራና ቀኝ እየተመለከትን ቀጥለናል። የእንጦጦ ተራራ አዲሱ መልክ እንጦጦ መዝናኛ ፓርክ በታጠረው የደን ስፍራ መንገዳችንን ወደ መዳረሻችን አድርገናል። የእንጦጦ የተራራው ጫፍ ላይ ርዕሰ አድባራት መንበረ ፀሐይ ቅድስት ማርያም ቤተ ክርስቲያንን እየተሳለምን ጉዟችን አሁንም ወደ መዳረሻችን። ጤና ይስጥልኝ ተመልካቾቻችን። ዛሬ ከአዲስ አበባ አናት ላይ ወይም አፋፍ ላይ ያለው ነው በተለይ እንጦጦ በሚባለው ተራራ ላይ የሚገኘውን ርዕሰ አድባራት ወገዳማት እንጦጦ ደብረ ኃይል ቅዱስ ራጉኤል ወኤልያስ ቤተክርስቲያንን ልንጎበኝ መጥተናል። ይህ ቤተክርስቲያን እጅግ በጣም ጥንታዊ ነው። በተለይ የአጼ ዳዊት ዋሻ በስፍራው ይገኛል። ይህንንና መሰል የግቢውን ወይም የቤተ ክርስቲያኑን አካባቢያዊ እንቅስቃሴዎች እየቃኘን ነው ቆይታ የምናደርገው። አብራችሁን ቆዩ። በነገራችን ላይ የዚህ የርዕሰ አድባራት ወገዳማት የእንጦጦ ደብረ ኃይል ቅዱስ ራጉኤል ወኤልያስ ቤተ ክርስቲያን አካባቢ አጼ ይኩኖ አምላክ ሁለተኛ ቤተ መንግስታቸውን መስርተው ከ1262 ዓመተ ምህረት ጀምሮ እንደተቀመጡበት ከአጼ ይኩኖ አምላክ በኋላ በ1370 ዓመተ ምህረት አጼ ዳዊት በ1508 ዓመተ ምህረት ደግሞ አጼ ልብነ ድንግል ቤተ መንግስታቸውን መስርተው እንደኖሩ ይገለጻል። እናም በ1527 ዓመተ ምህረት በግራኝ መሐመድ ወረራ ወቅት ንጉሱ የረር ላይ ሆነው ቤተ መንግስታቸው እንደተቃጠለ ግራኝ መሐመድም እስከ 1532 ዓመተ ምህረት ድረስ ለ5 ዓመታት ምሽጉን በዚህ ስፍራ አድርጎ መቆየቱን በኋላም የአጼ ልብነ ድንግል ልጅ ንጉስ ሚናስ ለ7 ዓመታት ያህል በስፍራው ሀገሪቱን እያስተዳደሩ እንደቆዩ ታሪኮቻቸው ያስረዳሉ። ከነዚህ ታሪኮች በይበልጥ በስፍራው አጼ ዳዊት ቤተ መንግስታቸውን ሰርተው መኖራቸው ጎልቶ ይነገራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሜ መላከ ኃይል ቆሞስ አባ ሳሙኤል አስፋው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የርዕሰ አድባራቱ ገዳማት እንጦጦ ደብረ ኃይል ቅዱስ ራጉኤል ወኤልያስ ቤተክርስቲያን ዋና አስተዳዳሪ። ይሄ ታላቁ የርዕሰ አድባራቱ ገዳማት እንጦጦ ደብረ ኃይል ቅዱስ ራጉኤል ወኤልያስ ቤተክርስቲያን ቀደም ሲል ይሄ መቅደስ ሳይሰራ በፊት ከዛሬ 750 ዘመን በፊት በአጼ ዳዊት ዘመነ መንግስት የዋሻው አሁን በመጎብኘት ላይ ያለው ዋሻው 750 ዘመን ያስቆጠረ በአጼ ዳዊት የተፈለፈለ ነው። ቤተ መንግስታቸው እዚህ ሆኖ አሁን ለቀበሌ ነዋሪዎች ተሰጥቷል። ያው ግን ቅርስነቱን እንደጠበቀ አለ አሁን ድረስ እና ይሄ ዋሻው ደግሞ መቅደስ ቅዱስ ቅኔ ማህሌት ሆኖ ንጉሱ የሚያስቀድሱበት ነበር። ስለ ተጠቀሰው ዋሻ እንመለስበታለን። ስለ ስፍራው ታሪክ ግን እንቀጥል። በ1858 ዓመተ ምህረት ዳግማዊ አጼ ምኒልክ የሸዋ ንጉሥ ተብለው ማስተዳደር ሲጀምሩ የአጼ ዳዊትን ዝና ይሰሙ ነበርና አጼ ዳዊት ሀገር ያስተዳድሩበት የነበረውን ቤተ መንግሥት መፈለግ ጀመሩ። በዚህ ፍለጋቸው እስከ ዘዋይ ደሴቶች እንደተጓዙ በታሪክ እንሰማለን። እናም በዘዋይ ደሴቶች አካባቢ አንድ የበቁ አባት በአጼ ልብነ ድንግል ክብረ ነገሥት መነሻነት በእንጦጦ ተራራ ላይ ቤተ መንግሥታቸውን ቢያሳንጹ ከቤተ መንግሥታቸውም ጎን ለጎን የቅዱስ ራጉኤልን ቤተ ክርስቲያን ቢያሳንጹ
መልአኩ ቅዱስ ራጉኤል በንግስናቸው እንደሚራዳቸው ለዳግማዊ አጼ ምኒልክ ነገሯቸው። በዚህ መሰረት በ1870 ዓመተ ምህረት በወረሃ ጥቅምት ዳግማዊ አጼ ምኒልክ ከአንኮበር ወደ እንጦጦ በርካታ ሰዎችን ይዘው በመምጣት ቤተ መንግስታቸውን መሰረቱ። ከቤተ መንግስታቸው በቅርብ ርቀትም የቅዱስ ራጉኤልን ቤተ ክርስቲያን አሳነጹ። እሳቸውም ካለፉ በኋላ በጊዜው ብዛት ቆይቶ በእግዚአብሔር ፈቃድ የአጼ ምኒልክ ዳግማዊ አጼ ምኒልክ ዘመነ መንግስት ላይ በዚህ ቦታ መጥተው ንጉሱ አዲስ አበባን ለመቆርቆር ይችን ቦታ በያዙባት ሰዓት እዚህ በአሁን በሙዚየምነት የምታገለግለው ጠባቧ ክፍል ውስጥ እየኖሩ ይህንን ታላቁን መቅደስ በእግዚአብሔር ፈቃድ በተሰጣቸው ራእይ በበትረ ሙሴውንም በትረ ስልጣኑንም የሰጣቸው ራጉኤል ይህንንም ምስጢር በማካተት በዚህ ቦታ የታላቁን የርዕሰ አድባራት ወገዳማት እንጦጦ ደብረ ኃይል ቅዱስ ራጉኤል ኤልያስ ቤተክርስቲያን ተብሎ የሚጠራው ይህን ታላቁን መቅደሳችንን በዚህ ቦታ መሰረቱት። ሲመሰርቱት በዘመኑ ሲሚንቶ የለም። ሲሚንቶ ስለሌለ እንደ ሲሚንቶ ስለሚያገለግል የእንቁላል አስኳል ውሃውን ለብቻ አፍስሰው አስኳሏን ብቻ በማድረግ በሱ በኖራ በአሸዋ እየተገነባ በወይራ ዘይት በእነዚህ ተገንብቶ በአው ድንጋይ በዚህ ተጋግሩ ተገንብቶ እስካሁን ድረስ ያው ነጭ ቀለም የሆነው በእኛ ምርጫ ሳይሆን ኖራ ነበረውና በፊት እሱኑ ተከትሎ ሚስጥሩን ጠብቆ አዝማናትን ሸፍኖ ብዙ ችግሮችም ገጥመውት ነበረ። ከጊዜ ብዛት እሳቸውም ካለፉ በኋላ በዚህ ቦታ ላይ እሳቸው የመጀመሪያ የጽህፈት ሚኒስትራቸውን ጸሐፊ ትእዛዝ ገብረስላሴ ወልደ አረጋይ የዚህ የዳግማዊ አጼ ምኒልክ የጽህፈት ሚኒስትር ናቸው። የዚህ የእንጦጦ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን የመጀመሪያው አስተዳዳሪ ናቸው። ይህንን ቦታም እያስተዳደሩ ይህንን ቦታ በሚገባ አድርገው በየደረጃው ላሉት አሁን በደብራችን ውስጥ በሙዚየም የሚገኘው ታላቁን የቅዱስ ራጉኤል ድርሳን አለ። ፈረንሳይ ሀገር ድረስ ሄዶ ተመልሶ የመጣው በዛ ላይ ሁሉ ታሪኩም ተዘግቧል እና በየተዋረድ በዚህ ቦታ ላይ ብዙ አባቶች ተሹመውበት እያገለገሉ አሁን ይህ ቤተክርስቲያን ሲሰራ በወይራና በጥድ ነው የተሰራው። አስቤስቶስ ነበረ ጣራው። ያም በጊዜ ብዛት እያለቀ ወጥቶ አሁን ዘመናዊ ቆርቆሮ ነው የተደረገለት እና የውስጡ ግን እስካሁን ድረስ ዘመኑን ጠብቆ እጹ ሳይበላ እስካሁን አለ። የዚህ ጥንታዊ ቤተ ክርስቲያን በተለይ የውስጥ ገጽታውና ጥንታውያን ስዕሎቹ መጽሐፍ ቅዱስን ከመስበካቸው ባሻገር ቀልብን ይማርካሉ። ርዕሰ አድባራት ገዳማት እንጦጦ ደብረ ኃይል ቅዱስ ራጉኤል መቅደስ የሚታወቅበት ትልቁ በመላው ኢትዮጵያ ካሉት አድባራቶች ውስጥ ያለው ቅድስቱ ላይ ያለው ስዕሉ ነው። ይሄ ስዕል ዘመን አስቆጥሮ ነው እዚህ የደረሰው። ሊቀ መራሕያን ዲያቆን ዮሐንስ ወልደ ጊዮርጊስ ይባላለሁ። የዚህ የርዕሰ አድባራት እንጦጦ ደብረ ኃይል ቅዱስ ራጉኤል ኤልያስ ቤተክርስቲያን አስጎብኝ ነኝ። አሁን የምንገኘው በርዕሰ አድባራት እንጦጦ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን በቅድስት ውስጥ ያሉትን ስዕሎች እያስጎበኘኋችሁ ነው የምንገኘው። አሁን እዚህ ጋር የምንመለከተው አጼ ምኒልክ በህልማቸው ቅዱስ ራጉኤል የማነው በንግስናቸውን በበትር መልክ ሲሰጣቸው ማለት ነው እና ይሄኛውን በህልማቸው ነው ያዩት። ነገር ግን ለሰዓሊ በነገሯቸው መንገድ ቅዱስ ራጉኤል ከሰማይ ዝቅ ከመሬት ከፍ ብሎ መካከል ላይ ሆኖ በትረ መንግስቱን በራእይ ያዩትን በዚህ መንገድ አስቀምጠውላቸዋል ሰዓሊው ማለት ነውና እሳቸው ምድር ላይ ሆነው ሲቀበሉ ነው። እነዚህ ደግሞ ሰባቱ ሊቃነ መላእክት ናቸው። ከሰባቱ ሊቃነ መላእክት አንዱ ቅዱስ ራጉኤል ነው ማለት ነው። እዚህ ጋር የምንመለከታቸው ጸሐፌ ትእዛዝ ገብረስላሴ የአጼ ምኒልክ የጽህፈት ሚኒስትር ማን ነው ለኢትዮጵያ መጀመሪያ የጽህፈት ሚኒስትር ለአጼ ምኒልክ የታሪክ አዘጋጅ ጸሐፊያቸው የነበሩ ናቸው። የዚህ ቤተክርስቲያንም የመጀመሪያው ደብሩ ሲመሰረት መስራች ነበሩ። ካለቀም በኋላ ደግሞ የመጀመሪያው አለቃ ነበሩ ማለት ነውና እሳቸውም እዚህ ጋር ተስለው እናገኛቸዋለን ማለት ነው። ይሄ እንግዲህ የቅዱስ ራጉኤል የህንጻ ቤተክርስቲያኑ ዲዛይን ከመስራቱ በፊት የነበረው ዲዛይን ነው ማለት ነው።
ከዚህ ወር ላይ ስንመለከት ደግሞ እዚህ ጋር ቂርቆስና እናቱ ኢየሉጣ ወደ እሳት ግቡ እያሉ ሲፈርዱባቸው ከገቡ በኋላ ቅዱስ ገብርኤል ከእሳት ሲያወጣቸውና እንደዚሁም ከላይ የተለያዩ ሰማዕታቶች እንመለከታለን ማለት ነው። እንዲህ እያል ቀጥለን ደግሞ ሌሎች ስዕሎች እናገኛለን ማለት ነው። ወደዛ ጋር ደግሞ ሄደን ያለውን እንመለከታለን። እዚህ ጋር ደግሞ የምንመለከታቸው እዚህ ጋር 12 ሐዋርያቶች እያንዳንዳቸው ክርስቶስ ካረገ በኋላ ወደ ዓለም ሂዱ በስሜ አስተምሩ ብሎ ባላቸው መሰረት ወደ ዓለም ከሄዱ በኋላ በዓለም የገጠማቸው መከራና ስቃይ ሰማዕትነት ሲቀበሉ እንመለከታለን። እዚህ ጋር በርተሎሜዎስን አስረው ገንዘው ወደ ባህር ሲጥሉት፣ ታዲዮስን ሲፈርዱበት፣ ጴጥሮስን በፈቃዱም ቢሆን ቁልቁል ሰቅለውት፣ ማቴዎስን አንገቱን ቆርጠው፣ ፊልጶስን ቁልቁል ሰቅለው በድንጋይ ወግረው ሲገድሉት፣ ሉቃስ እጁን ቆርጠውት ከዛ በኋላ በእግዚአብሔር ተአምር ደግሞ ያቺ እጅ ስትድን እዚህ ጋር ሶስተኛ እጅ ይመለከታልና ያ አረማዊ እንዴት ሊሆን ቻለ ብሎ ተገርሞ ሳለ እንመለከታለን። እንድርያስና ማቲያስን ለመፈታተት ሲመጡ ምድር እስከ አንገታቸው ውጣቸው እንመለከታለን። ናትናኤልን ሰቅለውት እንመለከታለን። ቶማስ ሳይሞት ጠቅላላ ቆዳውን በገፈው በድንዲ በጨው አርገው እንዴት እንዳርገው አሸክመውት ነው የምንመለከት ማለት ነው። ዮሐንስ ያዕቆብ በድንጋይ ወግረው ሲገድሉት እናያለን። እዚህ ጋር ጳውሎስንም እንደዚሁ በጭንቅላቱ ቸንክረውትና እዚህ ጋር እንግዲህ እያንዳንዳቸው ሰማዕትነት በተቀበሉበት ሰዓት ነው ማለት ነው። ሌላው እዚህ ጋር የምንመለከታቸው እኛ አባ ሰዓሊው ናቸው። ከእነኚህን እንግዲህ በዚህ በቤተክርስቲያን ውስጥ 3 ሰዓሊዎች ናቸው የተሳተፉት። አለቃ ዮሐንስ፣ አለቃ ዘሉቃስና አለቃ ገብረ እግዚአብሔር የተባሉ በዋናነት ግን አለቃ ዮሐንስ ራሳቸውን መጨረሻ ላይ ስለውት እንመለከታለንና ነው ዋናው ሰዓሊው እሳቸው ነበሩ ማለት ነውና በመጨረሻም ራሳቸውን ስለውታል ማለት ነውና እነኚህን አጠቃላይ ስዕሎች እንግዲህ ከዛሬ 140 ዓመት 1876 ላይ በኢትዮጵያውያን ሰዓሊዎች የተሰሩ ስዕሎች ናቸው ማለት ነውና አንዱ እሳቸው ናቸው ሰዓሊው። እዚህ ጋር ቅዱስ ጊዮርጊስ ብሩክታይትን ለማዳን ሲል ደራጎንን በገደለበት ሰዓት ነው። ከላይም እንደዚሁ ክርስቶስ በቤተልሔም በወለደ ሰዓት። ወደዚህኛው ስንመጣ ደግሞ በቅዱስ ራጉኤል መሪነት እነኚህ ሶስቱ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው ወደ ተወለደ ወደ ቤተልሔም ወደ ክርስቶስ ወደ ተወለደበት ቦታ ሲሄዱ ቅዱስ ራጉኤል ደግሞ በኮከብ እየመራቸው በድርሳኑ ላይ ፀሐይን፣ ጨረቃን፣ ከዋክብትን የሚያዛቸው እሱ ራጉኤል ነው ይላልና ድርሳኑ ላይም ቅዱስ ራጉኤል መሪነት ከቤተልሔም ወደ ከኢየሩሳሌም ወደ ቤተልሔም ጉዞ ሲያደርጉ ያሳየናል ማለት ነው። እሺ እዚህ ደግሞ በአምደ ወርቅ በር ላይ የምንመለከታቸው ሁለት የተለያዩ ታሪኮችን እንመለከታለን። አንደኛው አጼ ልብነ ድንግል በተኝተው በህልማቸው ቅዱስ ራጉኤል በመንጦላቱ በመጋረጃው ላይ የተለያየ ታሪክን ይጽፍላቸው ነበር። በዚህ ዘመን ማን እንደሚነግስ ከዛ በኋላ ማን እንደሚሾም እያለ እና እንደዚሁም ደግሞ አጼ ልብነ ድንግልም አካሄዳቸውን ሃይማኖታቸውን ወደ እግዚአብሔር ያላቸውን ስርዓት ካላስተካከሉ ግራኝ አህመድ የተባለ ሙስሊምን ይነሳብሃል ህግን አካሄድን አስተካከለ እያለ ቅዱስ ራጉኤል በመንጦላቱ መጋረጃው ላይ ይነግራቸው ነበርና በዘመናቸውም እንግዲህ ያው ግራኝ መጥቶባቸው ስለነበርና ይህንን እንግዲህ አባቶቻችን አጼ ልብነ ድንግል በክብረ ነገሥቱ ላይ ጽፈውታል። 19 ዓመት ክፍለ ዘመን ስለሚመጡ ስለምንሊክ ሁሉ እዛ ላይ ተጽፎ ነበረ ማለት ነውና ምንሊክም ያንን መሰረት አድርገው ነው እንግዲህ እንጦጦ ራጉኤልን ቤተክርስቲያን ሊመሰርቱ የቻሉት አንዱ ማለት ነውና ይሄ ያ ታሪክ ነው። እዚህ ጋር ደግሞ የምንመለከተው በተአምረ ማርያም ላይ ደቅሲዮስ ለተባለ ንጉስ የተመረጠ ወንበርን ሰጠችው ይላልና የዚህ ያ ደቅሲዮስ ሲያልፍ የሱ ሞክሼ የሆነ ደቅሲዮስ ደግሞ በማን አለብኝነት እሱም የስም ሞክሼ የሆነ በድፍረት ወንበሩ ላይ ተቀመጠ ማለት ነውና እዚህ ጋር እመቤታችን ቅዱስ ራጉኤል ላከችውና ቅዱስ ራጉኤል በጦር ከወንበሩ ላይ ሲጥለው ማለት ነው።
እዚህ ጋር ደግሞ 78 ነፍሳትን የበላ በላይ ሰብ በእመቤታችን አማላጅነት እንዴት መንግስተ ሰማያት እንደገባ የሚያሳየን ስዕል አድኖ ነው። ይሄ በሴቶቹ በር በቤተ መቅደስ በሴቶች በር በኩል ያለ ነው። እዚህ ጋር እንግዲህ በላይ ሰብ 78ኛውን ነፍሳት እየበላ ሳለ ነው። እዚህ ጋር ገበሬውን ሊበላ ሲል እባክህ እኔ ከቤቴ ምግብ ሰጣለሁ እኔን አትንካ እያለ ለመነው። እሱን አልፎ ከሄደ በኋላ ደግሞ ይችን በደዌ የተመታች ሰው ነበር ያገኘውና ከርቀት ሲያያት ሊበላት ነበር ሄደው። ነገር ግን ማጠገቧ ሲደርስ አጠቃላይ ሰውነቷ በደዌ በቁስል የተመታ ነበርና ተጠይፏት አለፈ። ነገር ግን በሰዓቱ ደግሞ እሷ ውሃ ተጠምታ ስለነበረ እባክህ ስለ እመቤታችን ስለ ቅድስት ድንግል ማርያም ብለህ እባክህ ትንሽ ውሃ ስጠኝ አለች። ማለትም ይችን ኮዳ ጀሪካ ይዞ ስላየች ማለት ነውና ከዛ ከሄደ በኋላ ተጸጸተ፣ ተመለሰ። ምን አልሽ አላት። ስለ እመቤታችን ስለ ቅድስት ድንግል ማርያም ብለህ እባክህ ትንሽ ውሃ ስጠኝ፣ ጥሪኝ ውሃ ስጠኝ ትለዋለች። ከዛም በኋላ በእጇ ላይ አፈሰሰላት ማለት ነው። ከዛ በኋላ እሷ ያችን ውሃ ከጥሟ ረካች። ከዛም በመቀጠል ምንድነው እዚህ ጋር እንግዲህ ሞት አይቀርም። ከሞተ በኋላ ግን እዚህ ጋር ነፍሱ ወደ ሰማይ በምትሄድበት ሰዓት እዚህ ጋር እመቤታችን ቅዱስ ሚካኤልን ጠርታ ሚዛኑ ይዞ ከዛ ከ78 ነፍሳት ያቺ በለዚች ለድሃ የሰጠው ጥርኝ ውሃ መዝናለት በእመቤታችን አማላጅነት እንግዲህ እቺ ነፍስ ወደ መንግስተ ሰማያት ስትገሰግስ ነው ማለት ነው። እዚህ ጋር ደግሞ ሳጥናኤል መጀመሪያ እኔ ነበርሽ አሁን ግን ከኔ አመለጥሽ እያለ ሲጸጸት እንመለከታለን ማለት ነው። እሺ እዚህ ጋር ደግሞ ክርስቶስ ለፍርድ እናቱንና 12ቱን ሐዋርያቶች አስከትሎ ለፍርድ ሲመጣ ማለት ነው እና ከላይና ከታች እንግዲህ ሲኦልን ምን ይመስላል የሚለውን እና ጽድቅ የሰሩ ሰዎች ያልሰሩ ሰዎችን የሚለውን ነው እዚህ ጋር ያስቀመጡት አባቶቻችን በስዕል የገለጡልን። እዚህ ጋር እንግዲህ የመጀመሪያው አዋጅ ሲታወጅ የሰው አጽም ከያለበት ሲሰበሰብ ሁሉም የየራሱን አካል፣ ሁለተኛው ሲታወጅ ሁሉም የየራሱን አካል ፈልጎ ሲገጣጠም በየብስም በየትም በአራዊትም በመቃብርም ያለው ሲነቃቃ ነው። ጽድቅ ያልሰሩትም እንደዛው አጽማቸው እንደዛው ጨለማ መስሎ እንመለከታለን ማለት ነውና እዚህ ጋር እንግዲህ ክርስቶስ እናቱንና 12 ሐዋርያቶች አስከትሎ ሲገለጥ እነኛ በገነት ያሉት ነፍሳት እነኚህ ናቸው እንግዲህ ጽድቅን ልብስ ለብሰው እንደዚህ ያማረ ሆነ የምንመለከታቸው ማለት ነው። እነኚህ ደግሞ በሲኦል ውስጥ ያሉ ማለት ነውና በሲኦል ውስጥ ያሉ ነፍሳት ደግሞ አንዱን ያንዱን ሀፍረት እያየ መሸማቀቅ፣ ለቅሶ፣ ሐዘን ይሆናል ማለት ነው እና እንግዲህ እነኚህ በሲኦል ያሉት እዚህ ጋር የምንመለከታቸው ነፍሳት ማለት ነው። እዚህ ጋር ጥንት መልአክ የነበረ የተዋረደው ሳጥናኤል በእሳት ሰንሰለት ታስሮ በሲኦል ውስጥ ያለ ነው። እነዚህ ደግሞ የሰው ነፍሳት በሲኦል ውስጥ እንዴት አድርገው ሰይጣኖቹ እንዴት አድርገው እንደሚጫወቱባቸው በእሳት ገመድ እየያዙ እንዴት አድርገው እንደሚያሰቃዩቸው እሱም እንደዚሁ በጥርስ ውስጥ ሁሉ ይዟቸው እያኘከ እየተፋ እንዴት የሰው ነፍስ እንዴት አድርጎ እንደሚጫወትበት በእሳት እባቦች በዛ በገሃን በሲኦል ውስጥ ያሉ ነፍሳት እንደዚህ አድርገው የሰው ነፍስ እንዴት አድርገው እንደሚያጫውቱ ነው የሚያሳየን ማለት ነውና እዚህ ጋር እንግዲህ ጽድቅ ያልሰሩ ሰዎች የሚገጥማቸው መከራን የሚያስተምረን ማለት ነው። ጽድቅ የሰሩት ደግሞ እንደዚህ ያማረ ሆነው የተዋቡ ሆነው በጣም ደስ በሚል መንፈስ እናያቸዋለን ማለት ነው። እንግዲህ ክርስቶስ እዚህ ጋር ለፍርድ ከቀረበ በኋላ እንግዲህ እነኚህን በቀኙ ያሉትን እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ መንግስተ ሰማያት ሂዱ ነው የሚላቸው። እነኚህ እንግዲህ ከገነት ወደ መንግስተ ሰማያት ከዚህ እጥፍ የሆነ ደስታ ወዳለበት ነው የሚሸጋገሩት ማለት ነው። እነኚህ ደግሞ ወደ ግራው ይዞርና ደግሞ በግራ ያሉትን ደግሞ እነኚህን እናንተ ርጉማን ከኔ ወግዱ ለሰይጣንና ለመላእክተኞች ወደ ተዘጋጀላችሁ እሳት ሂዱ ይላቸዋል። እንግዲህ መጀመሪያ ላይ በሲኦል እንደዚህ አይነት ስቃይን ሲሰቃዩ የነበሩ ነፍሳት ናቸው። በመጨረሻው ደግሞ የዚህ እሳት እጥፍ የሆነ ገሃነመ እሳት ወዳለበት ደግሞ ሂዱ ይላቸዋል ማለት ነውና ይሄ የመጨረሻው አመጣጡን እና ዕለተ ምጽአትና ዕለተ ምጽአት በአጠቃላይ ምን ይመስላል የሚለውን ነው የሚያሳየን ማለት ነው። ሁላችንም በጎ ስራዎችን ሰርተን የክብር ወራሾች ያድርገን እንላለን። እሺ እዚህ የምንመለከታቸው ክርስቶስ በምድር ላይ ሲመላለስ በርካታ ተአምራቶችን ሰርቷል። ከሰራቸው ተአምራት እዚህ ጋር ከፊሉ እንመለከታለን። ዕውራንን አንካሳንን ሲፈውስ፣ ሁለተኛው ላይ አልዓዛር የተባለ ሰው ከሞተ በአራተኛ ቀን ክርስቶስ በቤቱ ተገኝቶ ከመቃብር ሲያስነሳው፣ እንደዚሁም ስድስቱን ጋን ውሃዎች ከእናቱ ጋር በሰርጉ ተገኝቶ ስድስቱ ጋን ውሃ ወደ ወይን ሲቀይር፣ ቀጥሎ በማየ ዮርዳኖስ በዮሐንስ እጅ ሲጠመቅ፣ ላይ እንደገና ደግሞ ወደ ቀኝ ስንመጣ 40 ቀን 40 ሌሊት እየጾመ ሳለ
ዲያብሎስ ተገኝቶ ይህንን ድንጋይ ዳቦ አድርገን እንካፈሉ ሲፈታተነው እዚህ ጋር ደግሞ ለሳምራዊት ከአለት ላይ ውሃን ባፈለቀላት ሰዓት በታምራት ይህ ደግሞ 38 ዓመት ታሞ የነበረ መጻጉዕ ክርስቶስ በአንድ ቀን ሐዋርያትን አስከትሎ ተገኝቶ አልጋን ተሸክመ ውጣ ብሎ ሲያድነው ይቺ ደግሞ 12 ዓመት ደም ይፈሳት የነበረች ልብሱን ነክታ ስትድን ማለት ነውና እነኛ አጠቃላይ ታምራቶችን ከፈጸመ በኋላ መጨረሻ ላይ እርገት ሲያርግ እንመለከታለን ማለት ነው። እሺ እዚህ ደግሞ የምንመለከተው የእመቤታችን ረፍቷንና እንደዚሁም እርገቷን እንመለከታለን። እዚህ ጋር እንግዲህ ጥር 21 ቀን እመቤታችን ባረፈች ሰዓት ጌታ የእመቤታችን ነፍስ ታቅፎ ሚካኤልና ገብርኤል 11 ሐዋርያቶች አዝነው ተክዘው እንመለከታለን ማለት ነው። እዚህ ጋርም እንግዲህ እመቤታችን ካረፈች በኋላ ሐዋርያት ስጋዋን በሳጥን ይዘው እዚህ ጋር መጥተው ሊቀብሩ ሲሉ ግን በዘመኑ ደግሞ የነበሩ አረማውያን አናስቀብርም፣ እሷም እንደ ልጇ ትንሳኤ ትነሳለች ታርጋለች ብለው ነቢያት ትንቢት ይናገሩ ስለነበረ ልጇንም ማቃጠል ነው ቢሆን አይነሳም ነበር። ስለዚህ እሷንም ስጋዋን ማቃጠል ነው ያለብን ብለው እዚህ ጋር አናስቀብርም ብለው ሳጥኑን ለመቀማት በሚልበት ሰዓት ከላይ እንግዲህ ቅዱስ ገብርኤል መጥቶ በሰይፍ እጁ ቆርጦት ነው ሲቆርጡና ያሳየናል ማለት ነው። እንዲህ እያለ እንግዲህ የእመቤታችንም ተነስታ ታርጋለች። ትንሳኤዋን ግን ባለማየታቸው ሐዋርያት ከነሐሴ 1 እስከ ነሐሴ 16 እስከ 14ኛው ቀን ሱባኤያቸውን ይዘው ሁሉም በየበዓታቸው ሱባኤያቸውን ይዘው ነበርና ከዛም በኋላ እንግዲህ እዚህ ጋር ለቶማስ ላይ የተገለጸችለት መጀመሪያ ላይ ቶማስም እንግዲህ በደመና ተጭኖ ከአንዱ ከራሱ ሀገረ ስብከት ወደ ሌላ ሀገረ ስብከት በሚሄድበት ሰዓት ይህ የእመቤታችን ስታርግ ይሄኛው እንግዲህ የሰማዩና የደመናው ምሳሌ ነው። እመቤታችንን በ14 በዝማሬ ይዘዋት እያሸበሸቡ በመላእክት ዝማሬ እያሸበሸቡ ወደ ሰማይ ስታርግ ከዛም ለቶማስ ተገለጠችለትና ይህ ቶማስ ሆይ ሂደህ እኔ ተነስቻለሁ ለቀሩት ሐዋርያቶች ንገራቸው ስትል ካንቺ ይዤ የምሄደው ይጠበቅብኛል ሲል ይሄኛው መግነዟ እመቤታችን የተገነዘችበት ጨርቅ ቤተክርስቲያን ሰበን ብለን የምንጠራው በትልቁ መስቀል ላይ የሚወርደው ጨርቅ ማለት ነውና ይህንን ሰበን ይዞ ሄዶ ከዛም በመቀጠል እንግዲህ 16ኛው ቀን ላይ ሱባኤያቸውን ከጨረሱ በኋላ 15ን አልፎ በ16 እዚህ ጋር እነ ጴጥሮስ ጉድጓዱን ሄደው በሚመለከቱበት ሰዓት እመቤታችን አድርጋለች የለችም። ከዛ በኋላ እንግዲህ ቶማስ አይኔ እኮ አታምኑኝም ብዬ እንጂ እመቤታችን ስታርግ አይቻታለሁ፣ ይህም የተገነዘችበት ጨርቅ ይህ ነው ብሎ ይህንን የተቀበለውን ጨርቅ ይዞ ሄዶ ለቀሩት ሐዋርያት እንግዲህ በነሐሴ 16 እርገቷ ታወጀ ማለት ነውና ይህ እንግዲህ የመጀመሪያውን ቶማስ የእርገቷን ሲመለከት ያሳየናል ማለት ነው። እዚህ ጋር ደግሞ እንግዲህ ክርስቶስ ቃል ኪዳን ሲገባላት በስምሽ ምንም ይሁን ያደረገውን እምርልሻለሁ ብሎ የካቲት 16 ቀን የምህረት ቃል ኪዳን ስትቀበል ማለት ነው። አብ ወልድ መንፈስ ቅዱስ ሆነው ቃል ኪዳንን በተቀበለችበት ሰዓት ማለት ነው። እዚህ ጋር የምንመለከተው 318 ሊቃውንት በኒቂያ ጉባኤ ስለ ሃይማኖታቸው ሲነጋገሩ ሲያወያያቸው ሲያከራክራቸው የነበረው ደግሞ ንጉስ ቆስጠንጢኖስ የንግስት እሌኒ ልጅ እና እነ ንስጥሮስና እነ አርዮስ የተለዩበት ማለት ነው። እና ከዛ በኋላ እነ ንስጥሮስና አርዮስም በተለዩበት ሰዓት ሲያወግዟቸው እንግዲህ ንስጥሮስ ምላሱ ሲጎለጎል አርዮስ ደግሞ አንጀቱ ሲዘረገፍ ማለት ነውና ከዛ የቀሩት እንግዲህ 316ቱ ነአምን በአሐዱ አምላክ ብለው ጸሎተ ሃይማኖትና ሃይማኖተ አበው ደንግገው የወጡበት ማለት ነው። ለዛሬ በተለያዩ በመቶ ሺህ ለሚነሱ እምነቶች መነሾች እንግዲህ እነ ንስጥሮስ ናቸው ማለት ነውና ክርስትና ለሁለት ሲከፍሉት እንግዲህ ካቶሊክ ክርስትና እያለ እየቀጠለ ለዛሬ ለብዙ ሺህ የተለያዩ እምነቶች መነሾች ናቸው። እዚህ የምንመለከታቸው አራቱ ወንጌላዊ ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ እንመለከታለን። ቀጥሎ ሐሙስ ዕለት የጸሎተ ሐሙስ ዕለት የሐዋርያት ነገር እያጠበ ማለት ነው። ቀጥሎ በአህያው ውርንጭላ ወደ ኢየሩሳሌም ሲገባ የሆሳዕና በዓል ላይ መጨረሻ ላይ የምንመለከተው ደብረ ዘይት በጾም እኩሌታ ብለን የምናከብረው ደብረ ዘይት እንግዲህ በእስራኤል የሚገኝ በኢየሩሳሌም የሚገኝ ከአራቱ ታላላቅ ተራራዎች አንዱ ደብረ ዘይት ይባላል። እሱም ክርስቶስ ወደዛ ሄዶ ያስተማረበትና ስለ ዕለተ ምጽአቱ ሁሉ ብዙ ጥያቄዎች የቀረቡበት ቦታ ነው። እንደዚሁ
ዘኪዮስም በዛፏ ላይ ሆኖ የሆሳና በዓል ለሚያከብሩ ምእመናን ክርስቶስን መምጣትን ለሚጠባበቁ ሁሉ አይዟችሁ በርቱ ደርሷል እያለ ሲያበረታታ ነበረ። በመጨረሻም ጌታ በቤቱ ገብቶ ብዙ በረከትን ያበረከተለት ሰው ነው። እዚህ ጋር ደግሞ ነገ ከኔ የሚቆርስ ስጋዬ ነው ደሜ ነው ብሉ ጠጡ አሳልፎ የሚሸጠኝ ግን በመካከላችን አለ እያለ ይሁዳ እጁን በወጪው ውስጥ ከቶ እንዲሁም ከጀርባ ደግሞ ዲያብሎስን አዝሎ ማለት ነው። እና ከዚህ በኋላ እንግዲህ ይሁዳ ክርስቶስን አሳልፎ ለመሸጥ ደረሰ ማለት ነው። እዚህ ደግሞ ስንመጣ 11 ሐዋርያቶች ክርስቶስ ካረገ በኋላ በ40ኛው ቀን አረገ። በ10ኛው ቀን ተመልሼ እመጣለሁ በያላችሁበት ጠብቁኝ ብሏቸው ሄደ። በ10ኛው ቀን እነሱ በቤት ውስጥ ድንገት ተሰብስበው ሳለ ጌታ በመካከላቸው ተገኘ ማለት ነውና ሰላም ለእናንተ ይሁን ሰላም ላንተ ይሁን አሉና ቶማስ ደግሞ ጌታ ሆይ ካላየሁ አላምንም አለ። ቶማስ ያተጠራጠረ የተወጋው ጎኔ ይህ ነው የተበሳው እጄ ይህ ነው ሲለው ካላየሁ አላምንም ብሎ እጁን ሲዳብስ ያው እጁ ተኮማተረች ይላል። ይሄ እንግዲህ ከዚህ በኋላ እንግዲህ ቅድም እዛ ጋር ስንመለከት ሐዋርያት ደግመው በጽም በተለያየ ድካም ላይ ሆነው የተመለከትናቸውና ሰማዕትነት ሲቀበሉ ነገር ግን ወደዛ ከመሄዳቸው በፊት እዚህ ጋር መልካቸው ሁሉ ያለው የነበራቸው አጠቃላይ ገጽታቸው ይህን ይመስል ነበረ ማለት ነው። ከዚህ በኋላ እንግዲህ እያንዳንዳቸው ከሚናገሩት ቋንቋ በተጨማሪ 71 ቋንቋዎችን ከሚናገሩት ጋራ 72 ቋንቋዎችን እየተገልጾላቸው በዓለም ሂዱ አስተምሩ ብሎ ባላቸው መሰረት እንግዲህ ከዚህ በኋላ ወደ ዓለም ሄዱ። በመጨረሻም እንግዲህ በሰማዕትነት አለፉ ማለት ነውና ይሄ እንግዲህ ቶማስ የተጠራጠረበት በዓል ነው ማለት ነው። ጰራቅሊጦስ ይባላል። እሺ እዚህ ጋር ከ12 ሐዋርያት መካከል ጴጥሮስና ጳውሎስ እንመለከታለን። እዚህ ጋር ደግሞ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰማዕትነትን በተቀበለበት ሰዓት ማለት ነው። እዚህ ጋር በድንጋይ ወግረው ሲገድሉት እሱ ግን ስለነሱ ነበር ሲማልድ የነበረው። ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው እያለ ስለነሱ ይማልድ ነበር። ወደዚህ ደግሞ ስንመለስ እነኛ አጠቃላይ እንግዲህ ሰማዕታቶች ናቸው። ከክርስቶስ ልደት በኋላ ከሁለተኛው መቶ ክፍለ ዘመን ጀምሮ ዘመነ ሰማዕታት ይባላል። ስለ ክርስቶስ መከራን የተቀበሉ በፈረሶች አማካኝነት ከተለያየ ቦታ ተነፍተው በተለያየ ቦታዎች ላይ ጉዞ አድርገው አህዛብን ወደ ክርስትና ሲመልሱ የነበሩ በርካታ ሰማዕታቶች የነገሱበት ዘመን ነበርና እነኚህ እንግዲህ ከተለያዩ ሀገራት የተውጣጡ ሰማዕታቶች ናቸው። እዚህ ጋር ቅዱስ ጊጋር መስፍነ ሶሪያዊ፣ እዚህ ጋር ቅዱስ መርምህናም፣ ቅዱስ ሚናስ፣ ቅዱስ ቴዎድሮስ፣ ቅዱስ ገላውዲዮስ፣ መርቆሪዮስ እያለ በጣም በርካታ ሰማዕታቶችን በዚህ ጋር እንመለከታለን ማለት ነው። ይህ የምትመለከቱት መሰላል ደግሞ በሴቶችን በጉር እንደዚሁ አለ። ሁለት መሰላሎች በዚህ ቅዱስ ውስጥ እናገኛለን። እነኚህ እዚሁ ተገጣጥሞ የተሰሩ ህንጻ ቤተክርስቲያኑ ሲሰራበት ቆይቶ እንደዚሁም ስዕሉ ሲሰራበት የነበረ ስለ ማነው መሰላሎች ናቸው ማለት ነው። በሩ ስለማያስወጣቸው ራሳቸው እንግዲህ እስካሁን ድረስ በዚህ ሁኔታ ላይ ያሉ ራሱ ቅርስ ነው፣ ይጎበኛል ማለት ነው። እንግዲህ አባቶቻችን እነኚህን ጠቅላላ ስዕሎች ሲስሏቸው መጀመሪያ ላይ በመሬት ላይ ስሏቸውና እንደ ቤተክርስቲያን ስዕል አሳሳል አሰቃቀል ስርዓት በምስራቅ በሰሜን በደቡብ እነኚህን ስዕሎች በዚህ መሰላል አማካኝነት እያዘዋወሩ ሲሰቅሉባቸው እንደዚሁም ስዕሉን ሲስሉ ሲያስተካክሉባቸው የነበሩ መሰላሎች ናቸው ማለት ነው። እንግዲህ እነኛ አጠቃላይ ስዕሎች የተመለከታቸዋቸውን ይመስላሉ። እነኚህ እንግዲህ ከዛሬ 140 ዓመት በላይ በአጼ ምኒልክ ዘመነ መንግስት የተሰሩ ሲሆን እስካሁን ድረስ ምንም አይነት እድሳት ያላገኙ ናቸው። እንግዲህ የሚመለከተው አካላት ይህን ሚዲያ የሚያይ በሙሉ ወደዚህ ቦታ መምጣት እድሳት የሚያስፈልገው ሊኖር ይችላል። ነገር ግን አባቶቻችን በዘመኑ ኬሚካል ባልተደባለቀ ቀለም እጽዋቶችን በማንጠር መቀቀል የተለያዩ ጥበብን ተጠቅሞ የሰሯቸው ናቸው። ነገር ግን በቦታው ድረስ በመምጣት የተለያዩ ጥናቶችን በማድረግ እንደ አስፈላጊነቱ ለቀጣዩ ትውልድ የሚተላለፍበትን መንገድ በጋራ ሁነን ሁኔታውን ከቤቱ ድረስ በመምጣት እያያችሁልን እድሳት ለሚያስፈልገው እድሳት የተለያየ መጋረጃም ከምእመናን ከንክኪ ነፃ የሚሆንበትን መንገድ አብረን በጋራ ሆነን እየተመለከትን ወደ አስፈላጊው ስራ ብንቀጥል
የተሻለ ይሆናሉ ብለን እናምናለን። መታችሁ ብትመለከቱልን ያሉትን ስዕሎች ላይ የተጎዱትም አሉና እነሱንም አብረን በጋራ ሆነን እዚሁ ድረስ በመምጣት ጥናት በማድረግ የተለያዩ በሀገራችን የተለያዩ ታላላቅ ሰዓሊዎች እንዳሉ እናውቃለንና እዚህ ቦታው ድረስ በመምጣት እድሳት ለሚያስፈልገው እድሳት በመጋረጃም መሸፈንም ካስፈለገ የሚሸፈንበትን ቦታ ከሰው ንክኪ ወጥቶ ከሰዎች አሁን ምእመናን በሚሳለሙበት ሰዓት ይዳስሱታልና ያ ነገር እንዳይሆን ያ ነገር ሲሆን እየተፈረፈረ እየተጎዳብን ነው ያለና ምናልባት ከዚህ ከታች በኩል በመፍታወት እንደ ሌሎች ገዳማት አድባራት በመፍታወት የሚሆንበትን መንገድ ከላይ በኩል የተለየ መጋረጃዎች እየተደረጉላቸው ለቀጣዩ ትውልድ የሚተላለፍበትን መንገድ አብረን በጋራ ሆነን እየሰራን እየተነጋገርን እየተማማርን ብንቀጥል እንላለን። እናመሰግናለን። ታሪኩን አስጎብኙ ነግሯቸዋል እና ይሄን ስዕል በመተሻሸት በመጋረጃው በምኑ በመተሻሸት እየተጎዳብን ስለመጣ ያንን ቀይረን ከፍ አድርገን አርቀን በመጋረጃ ሁሉ ሸፍነን መጠነኛ መከላከል ነው ያደረግነው። ነገር ግን ይህንን ለትውልድ ተሻጋሪ ነውና ይህንን ለማስቀጠል እንዲቻል በጎ አድራጊዎች በመስታወት ይሸፈናል ሙሉውን ስዕሉን ሳይነካ መስታወቱ ከስዕሉ ጋር አይገናኙም። ስዕሉ ላይ ከተለጠፈ ከጊዜ ብዛት ያበላሸዋል። ከስዕሉ ጋር አይገናኙም፣ ርቀት አለው። ዙሪያውን በመስታወት ቢሸፈን ምንም የሚነካው የለም። እሳት አደጋም ቢሆን ይቋቋማል፣ ሁሉንም ይቋቋማል። በጎ አድራጊዎች አርቶች አሉ፣ በዚህ ሙያ የሰለጠኑ ታዋቂ ሰዓሊዎች አሉ። እግዚአብሔርን በየጊዜው የሚያስነሳቸው ምሁራኖች አሉ፣ ከቀድሞዎቹ ልብ የሚያስንቅ ደረጃ አሉ። እነኚህም ሁሉ መጥተው አሁን እኛ እዛ ውስጥ በፕሪንት የታተሙ ስዕሎችን ሁሉ አድርገናል በየግርግዳው ላይ ነባሩ ከቅድስቷ ውጪ ማለት ነው። ነገር ግን ያንን ያደረግነው እኛ ባለሙያ የሚያግዝም ሰው ስለሌለ ልመና ስለሆነ በቀላል ወጪ የቤተ ክርስቲያኒቱን ውበት ለመጠበቅ ያህል ብለን ያደረግነው ነው እንጂ እንደ ሕጉ እንደ ስርዓቱ ከሆነ ያው ምድር ቤቷ መማፀኛ ክፍል ናት፣ ውስጠኛዋ ክፍል ያን ሁሉ በቀጥታ በሀገራችን ሰዓሊዎች በደንብ ትውፊቱን በጠበቀ መልኩ ስለው ለመማፀኛ እንዲሆን ባለሙያዎች ሙያቸውን በበረከት በዚህ ቦታ ቢያደርጉ እንደገና በጎ አድራጊዎችም ወጪ በመሸፈን ቢያስሉት ውበቱን እንደተጠበቀ መሆን ይችላል። ይሄ ስለዚህ ስዕሉን ደግሞ ለተሻጋሪ ዘመን ተሻጋሪ እንዲሆንልን በመስታወት ምን አድርገን እንድንንከባከበው ይህን ሚዲያ የምትከታተሉ ሁሉ መታችሁ ዘላለማዊ በረከት ያንን ማስቀጠል ነው የነበረውን ማስቀጠል ስለሆነ እና እንዲህ ብታደርጉልን በዚህ አጋጣሚ ለማሳሰብ ፈልጋለሁ። ይሄ እንግዲህ በርዕሰ አድባራት እንጦጦ ደብረ ኃይል ቅዱስ ራጉኤል ኤልያስ ቤተክርስቲያን በቤተ መቅደስ ውስጥ በስተ ምስራቅ በኩል የምንመለከተው የንብ መንጋ ከአጼ ምኒልክ ዘመነ መንግስት ጀምሮ የነበረ መጀመሪያ ላይ ከላይ ከቤተክርስቲያኑ ጉልላት ላይ ነበርና ለረጅም ጊዜ አሁን ከቅርብ ጊዜ ቢያንስ ከ30 ዓመት ወዲህ ግን በዚህ በቤተ መቅደሱ በምስራቅ በኩል ባለው የቤተ መቅደሱ መስኮት ላይ ይገኛል ማለት ነውና በተለያየ ጊዜ የተለያዩ ታምራትን ያደርጋል ማለት ነው። ታቦት ሲወጣ አብሮ ይወጣል። እንደዚሁም በቅዳሴ ጊዜም እንደዚሁ አንዳንድ ጊዜ እንኳን የሆነ እንደው ችግር እንኳን ሲኖር ወርዶ የማስደንገጥ ታምራትን ያደርጋልና እንደምትመለከቱት እንጀራው በጣም ወርዶ እየተንጠባጠበ ነው። ለነብዩ ኤልሳ በዓል ጥቅምት 20 እና ሰኔ 20 ላይ እንደዚሁ ከዚህ የተወሰነ እየተወሰደ በማር እየተደረገ ለምእመናን የሚሰጥበት የተለያየ እግዚአብሔር ታምራትን እያደረገ ይገኛል ማለት ነው። ሌሎችም እንደዚሁ በሁለት መስኮቶች ላይም አሁን ደግሞ ከቅርብ ጊዜ የገቡ ንቦችም አሉና እነሱም እንደዚሁ አብረው እየተራዱ እንግዲህ ቤተ መቅደሱ በንብ እየተጠበቀ ነው ማለት እንችላለን። መቅደሱ ሙሉውን ንብ ነው።
በንብ ነው የሚጠበቀው። አሁን የመቅደሱ 8 መስኮት አለው። ከመሬት 10 ሜትር ተኩል ነው። እዛ ላይ አጠቃላይ ንብ ነው ሙሉውን። ይሄ ንብ አሐዱ አብ ሲባል አይንቀሳቀስም። ታቦት ሲወጣ አብሮ ነው የሚወጣው። አብሮ ከታቦቱ ጋር ዞሮ አብሮ ነው የሚገባው። የታቦቱም ጠባቂ ነው። ምንም አይነት ችግር ገጠመን የለም በዚህ ቦታ። ይሄንንም ምኑም አጠቃላይ አሁን ትንሽ እየተጎዳ ያለብን በረንዳው ነው። በረንዳው ላይ ዝናብ ወጨፎ እንትን ያገኘው ውሃው እየወረደ ይሄ ደረጃ መወጣጫው እንጨቶቹ ምኖች ሁሉ እየተበሉብን፣ እሱንም ምእመናንን እየጠየቅን ነው። በጎ አድራጊ ይህን ሚዲያ የሚከታተሉም ደግሞ በቤተ ክርስቲያኒቱ ውስጥ የጎዳደለውን ነገር ቢያሟሉልን እንመርጣለንና እስካሁን ድረስ ተጠብቆ ነው ያለው። የውስጥ ማገርም ይሁን ማንኛው እንደተጠበቀ ነው ያለው። ግድግዳውም እንደተጠበቀ ነው ያለው እስካሁን ድረስ። እንግዲህ በእኛ ደግሞ ያንን አጽድተን ከኛ ፊት የነበሩ እስከ ሊቀ ጳጳስነት ደረጃ ድረስ የደረሱ በዚሁ ቦታ ይሄ ታላቅ ቦታ በረከት ነው። አሁን ብፁዕ አቡነ ዜና ማርቆስ የጉጂ ምዕራብ ጉጂ ቦረናና ሊበን አህጉረ ስብከት ሊቀ ጳጳስ እዚህ ቦታ ከኔ ፊት ከዚህ ቦታ አስተዳዳሪ ነበሩ። እሱ ደግሞ እሳቸው ደግሞ በዘመናቸው በዚህ ቦታ ላይ ታላላቅ ስራ ሰርተው እሱም ለክብር ጠርቶ ከፍ አድርጓቸዋል። የእሳቸውን በረከት ይደርብን እና በዚህ ቦታ ይህ ታላላቅ ብፁዓን ሊቃነ ጳጳሳት በዚህ ቦታ ላይ በአንድነት አሁን ከዚህ ቀደም ሲል ሲኖዶሱ ለሁለት ተከፍሎ ህዝበ ክርስቲያኑ ተጨንቆ ነበር። በህዝበ ክርስቲያኑም ጸሎት በአባቶቻችንም ጸሎት በሁሉም በእግዚአብሔር በልዑል እግዚአብሔር ፈቃድ ሁለቱም አባቶቻችን በአንድ ሆነው ሲኖዶሳችን አንድ ሲሆን ለመታሰቢያ እዚህ ችግኝ የተከሉት በዚህ ቦታ ነው። ይሄ በሙሉ የምታዩት አረንጓዴ፣ ቢጫ፣ ቀይ የተቀባቡ ሙሉ ሊቃነ ጳጳሳቱ የተከሉት ነው። ይህንን በመታሰቢያነት ፕላንትኔሙን ያለውንም አጠቃላይ ሁሉን ለማድረግ አቅም ስለሌለን ነው እንጂ ገና ይህንን ስፖንሰር የሚያደርገን ታሪክ ስለሆነ ስማቸው ይደረጋል። በዚህ በፊት ለፊት የምናያቸው 5ቱ እምነበረዶች ከዚህ ዓለም ያለፉት የ5ቱ ፓትርያርኮቻችን መታሰቢያ ችግኝ የተተከለበት ነው እና ይህ የምታዩት ይህ ደግሞ በአሁኑ የብፁዕ ቅዱስ አቡነ ማትያስ መታሰቢያ ነው። ይሄኛው እሳቸው የተከሉት ነው። በዚህ ላይ እንግዲህ እድሜ ጠገብ ዛፎች አሉ። ይህን ሁሉ እድሜ ጠገብ ዛፎች አሉ። አገር በቀል ዛፎች ነው የሚበዙት እዚህ ውስጥ እዚህ ግቢ ውስጥ እና ይህ ነው ያለው። በህንፃው ላይ መጠነኛ የቀለም እድሳት ነው ያደረግነው እና ይህንን ደግሞ በረንዳው ፍሳሽ ስላለ ይህንን ፍሳሽ የምንቆጣጠርበትን በጎ አድራጊዎች መጥተው ቢጎበኙን እዚህ ቦታ ቢታደጉት ይህንን ታሪካዊ መቅደስ ከተማው ቤተክርስቲያን በአንድ ወር ባልሞላች ውስጥ ትልቅ ደረጃ ይደርሳል። እዚህ ረጂ የለውም፣ የሚመጣም የለም። ይህንን እንዲረዱን ቢነገር፣ ይህን ሚዲያ የሚከታተሉ ቢያግዙን፣ ይህንን መቅደስ በታሪካዊነቱን ለማስቀጠል እንዲረዳን ማለት ነው።